አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ እጅግ ድንቅና አስተማሪ በሆነ ታሪክ መጥተናል። የነቢዩላህ ዩሱፍ አለይሂ ሰላም ታሪክ ክፍል 1። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ላይክ በማድረግ ጀምሩ። ነቢዩላህ ያዕቁብ አለይሂ ሰላም 12 ወንድ ልጆች ነበሩት። ከእነርሱም መካከለኛ ላቅ ያለ ክብር የነበረው ዩሱፍ አለይሂ ሰላም ነበር። ከወንድሞቹ መካከል ከእርሱ ውጪ ሌላ ነቢይ አልነበረ። ዩሱፍ ገና በሕፃንነቱ በህልሙ 11 ከዋክብት ፀሐይና ጨረቃ ሲሰግዱለት አየ። 11ዱ ከዋክብት ወንድሞቹን የሚያመለክቱ ሲሆኑ ፀሐይና ጨረቃ ደግሞ አባቱንና እናቱን የሚያመለክቱ ነበሩ። ከእንቅልፉ ሲነቃ ያየውን ህልም ለአባቱ ነገረው። አባቱም ዩሱፍ ከወንድሞቹ ሁሉ ተለይቶ ትልቅ ክብርን እንደሚያገኝ ተረዳ። በዚህ ጊዜ በዩሱፍና በታናሽ ወንድሙ ቢንያም ላይ በወንድሞቻቸው ልብ ውስጥ የቅናት እሳት ነደደ። ዩሱፍና ቢንያም በአባታችን ዘንድ ከእኛ በላይ ተወዳጅ ናቸው። አባታችን ለእነርሱ ልዩ ትኩረትና እንክብካቤ ይሰጣል አሉ። ስለዚህ የአባታቸውን ፍቅር ለራሳቸው ብቻ ለማድረግ አሰቡ። አንድ ቀን ወንድማማቾቹ ተሰብስበው ዩሱፍን ለመግደል ተስማሙ። ነገር ግን አንደኛው ወንድማቸው ንግግራቸውን አቋርጦ እንዲህ አለ፣ ዩሱፍን አትግደሉት፣ ይልቁንም በመንገድ የሚያልፉ መንገደኞች እንዲወስዱት በጉድጓድ ውስጥ ጣሉት። በዚህም ከእርሱ እንደሚገላገሉ ተስማሙ። ወደ አባታቸው ዘንድ ቀርበውም ለዩሱፍ ያላቸውን ጥልቅ ፍቅርና ርህራሄ ገለጹ። ከዚያም ነገ ዩሱፍን ከኛ ጋር ወደ በረሃ ላከው፣ ይዝናናል፣ ይጫወታል፣ እኛም በጥንቃቄ እንጠብቀዋለን አሉት። የአላህ ነቢይ ያዕቁብ ግን እናንተ በጨዋታችሁ ተጠምዳችሁ ሳለ ተኩላ ይበላዋል ብዬ ሰጋለሁ አላቸው። እነርሱም እኛ ጠንካራ ቡድን ሆነን ሳለ ተኩላ ቢበላውማ እኛ ከንቶች ነን ማለት ነው ብለው መለሱ። በእነዚህ የሐሰት ቃል ኪዳኖች አባታቸውን አሳምነውት ዩሱፍን ይዘውት ሄዱ። ከአባታቸው እይታ እንደራቁም ማሰቃየትና መሳደብ ጀመሩ። በገመድ አስረው ወደ ጉድጓድ ውስጥ አወረዱ። ከዚያም ገመዱን ቆረጡት። ዩሱፍ በጉድጓድ ውስጥ ወዳለው ውሃ ውስጥ ወደቀ። ከዚያም በድንጋጤ በጉድጓዱ መካከለኛ ክፍል ላይ ወዳለች አንዲት ድንጋይ ላይ ወጥቶ ተቀመጠ። ዩሱፍ አለይሂ ሰላም በዚያች አጭር ዕድሜው አስቸጋሪ ፈተና ውስጥ ወደቀ። በአባቱ ሞቅ ባለ እቅፍ ውስጥ ይኖር የነበረ ሕፃን በድንገት በዚህ ጨለማ ጉድጓድ ውስጥ የማይታወቅ ዕጣ ፈንታ ገጠመው። ነገር ግን የአላህ ጥበቃ ሁልጊዜም ከመልካም ባሮቹ ጋር ነው። አላህም ለፈራውና ለደነገጠው ዩሱፍ አትዘን፣ ከዚህ ችግር መውጫና እፎይታ ይኖርሃል የሚል መለኮታዊ ራእይ ያወረደለት። የዩሱፍ ወንድሞች ደግሞ የዩሱፍን ቀሚስ አወለቁ። ፍየል አርደውም ደሟን በቀሚሱ ላይ ቀቡት። ነገር ግን የውሸት መታወቂያው መርሳት ነውና ቀሚሱን መቅደዱን ረሱ። ምሽት ላይ ወደ አባታቸው እያለቀሱ መጡ። አባታችን ሆይ፣ እኛ ለመወዳደር ሄደን ዩሱፍን ዕቃዎቻችን ዘንድ ትተነው ነበር፣ ተኩላውን በላው አሉት። ምንም እንኳን እውነት ብንናገርም አንተ አታምነንም አሉ። ያንን በሐሰተኛ ደም የተለወሰ ቀሚስ ለአባታቸው አሳዩት። ያዕቁብም አለይሂ ሰላም ቀሚሱን ሳይቀደድ በማየቱ ይህ ተኩላ ምንኛ ገር ነው፣ ልጄን በልቶ ቀሚሱን ግን አልቀደደውም አለ። ነቢዩላህ ያዕቁብ ወንድሞቹ በዩሱፍ አለይሂ ሰላም ላይ ተንኮል እንደሰሩ ተረዳ። ስለዚህም ትዕግስት ማድረግ መልካም ነውና ለምትናገሩትም ነገር አላህ ረዳቴ ነው በማለት በትዕግስት ለማሳለፍ ወሰነ። በቀጣይ ክፍል 2ን በአላህ ፍቃድ የምናቀርብላችሁ ይሆናል። ወቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።